ነይ ማርያም ነይ ቤተሰብ አይ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ ምን አራችሁና ሰርጋችሁን እንደ ክረምት ዝናብ መብረቅ ይወረድበት አሽንጨጫራ አንተ ዞር በይ እንኳን አንቺ ፍናንም አገብታለች ቅማላ ገንዘብ ደስታን አይገዛም። ዛሬ በዚህ ጉዳይ ነው የምንወያየው። አንተ ቅድም እንዳነሳው እከከላ ያራግፍል ይችላል፣ ግን ገንዘብ ደስታን አይገዛም። ደስታ ላንቺ የሚገኘው ከራስህ ደስታ መፍጠር የምትችው እኔ ነኝ። ሁላችሁም አሁን ዛሬ እኔ እዚህ ጋር የተገኙት ደስታ ለራሴ ፈጥሬ እንጂ ገንዘብ ደስታ ገዝቶልኝ አይደለም። እኔ ገንዘብ ለኔ ደስታ አይገዛም፣ ለእናንተም ሊገዛም አይችልም። ሰማችሁኝ አይደለ? ሁላችሁ እንኳን ደስ አለ ምንድነው እጣ በልታል ግባን ነው ተው ወይ ወያለ ይላል ወይ እንኳን ደስ አለ ሚካስ ግባው ታጣው እንኳን ደስ አለ እየሰማ ነው እናቴ ከቀረጻ ላይ ነህ እንዴ? ይዋው ይሁሉ ለኔ ይገባል። ስንተኛው ጣል? ሶስተኛ ዕጣ 100 ብር ነው አባቴ። ግባና እናቴ አሁን በዚህ እርጥብ በልጭ እርጥብ አምሮኝ ነበር በአቮካዶ። Hello, I just came here recently and I was looking for Kabede's house. He told me he lives around here. I tried to call him but his phone is not working. And I was wondering if you can show me his house. ምን ረፍ አይንሽ እንደ ከብለልስ ይላራስ ወይ ረፍ በቃ ግን በቃ ይኸውልሽ አንድ ነገር ቅር ይለኛል። እኔ እውነቱን ስነግርሽ ማለት ነው ይኸውልሽ በቃ ችግር ካለም እንድትነግሪኝ እኮ ነው። ምንድነው አሁን እዚህ ጋር ጸጉርሽን ከዚህ በፊት አይቼዋለሁ አይደለም? የኔ ወድልሽ ችግርም ካለ እኮ አይተነው ነገሩን። ያማል ወይ በሽተኛ ነው መላጣነሽ ማለት ይቻላል። ምን አገባ ያገባ እኔ ደህና ነገር ጠቁምሽ ብዬ ነው እንዴ? እኔ ምን አደረኩ? ምንድነው የምትጠቁመኝ? ላንቺ ጎልደን ሂውማኔር አለልሽ። እኔ ኪንኪ ጸጉር ላይ ብዙ ኢንተረስትድ አይደለሁም እማ አይደለ? እሺ ቱቱ እያለ ነው እየጠራሽ ነው። ቱቱ ናስሽ የቤት ስምሽ መስማ ስንት አይነት ስም ያወጣሉ? ሄሎ አክስቴ ህይወት ነኝ አክስቴ ህይወት ላወኩሽ ነው። በቤት ስም በረሮ ነኝ ለኩቲ በረሮ ሄሎ ለኩቲ በረሮ ነኝ ቆም ያለው ቆጫው ነይ ማርያም ነይ ቤተሰብ አይ ዝም ብሎ መጋደም እዲያ ከራሳችን ይጋልሚያ እጭ አንተኛ በተፈጠርሽ ለነገሩ የኔ ነው ጥፋቱ። ወጣት ጦረተኛ በዚህ እድሜ እየቀለው አይላባትሽ ሰውዬ ቃስ ብለህ ጠጣ እንጂ በኋላ ትን ብሎ አንተን ተሸክሞ ማን ሊወስድ ነው? ጣምቶኝ እኮ ነው። ከብዛይ በቃ ከዚህ ቤት ከረገጥኩ ስንት ጊዜ ጸባይና ሳምር እንጂ በቧንቧ ማለት ነው። ጠላ ነው ቤተሰብ አይደለ? የቤታችን ካርታና አረብ ችግር የለም አይገባም እንዴ? እዛ ጋር እኮ ፀሐይ ሲመታኝ እኮ ያገኘኝ እኮ። ኧረ ፊቱ ያስታውቃል። ወለት መታኛ በጣም የበሰለ ልጅ እኮ ልጅ አለኝ ምን አለኝ ወልጃለሁ ከብጃለሁ። አንተ ቤት ሚላስ የሚቀመስልም ቁጭ ለጠላ ጠጣላ ይኩን ልጅ አልኩህ እኮ ነው። ኧረ ዞር በልልኝ ምንድነው ሰው ጋር ስመጣ ቀማላት አረገፍ አርገፍ ዘላ ትመጣም ማሳራት አልብሎም ታውቃለህ። ቁርስም የለም ይኸው ምሳም አልበሉም። ጀራ ገባይ ያለቴ አስለ ብሎ ለጥቀይ ቆይ ሽጉጥ የለም በለደፈው ግንባሩ በለደፋል። እቤት ነው ወንድም ልንገር ያበላሻል። ከዚህ ሰውዬ ጋር እንዳትሆን አንተ ሂድልኝ አትሂድልኝ። በቃ ሰው ጋባዥ አግኝቼ ነው። በቃ ጥሩ ሰው ነው ይጋብዘኛል። በቃ ሂድልኝ ማቶ ነገር ይዤ ልመጣል። ኧረ 6 ምንም አልፈልግም። እቤት ነው ምን ነው አራተኛ ብርጭቆ እኮ ነው ሊያከብረኝ ይገባል እንዴ? አንተ በቃ ሂድልኝ ምን አለ ታፈራ ከበይ ለምን ሂድልኝ በቃ እንዴ ምን ሆነ ነው አልነገርኩህ ነገር አለ። እቤት የሆነ ሰውዬ ገብቷል ማዘርጋ ላያቸው ሰገባ ቦክስ መቶ ፍጥም ሚስቴ ጋር ያይን አይታየም። ይመቸው ሳልችታኛለች እንደው መጣያ ሰበብ ይሁንኛል። ይሁን እኮ አገኘው እናቴም አባቴም ሚስቴም እኮ እሱ እኮ ነው። ምን ቁጭ ብላችሁ ተጠዩ ይሄኛውን ጨርሱ ነው ይሄኛውን ደግማችሁ አድርጋችሁ እንዴ? ቤት አለኝ ብለህ እንዳትመለስ። አልመለስም። ቤት አለኝ ቤት እውነቴን ነው ከሚወል ግርግዳ ላይ ቢረጩት ይሻል ነበር። ምንም ነው የማይጠቅሙት። ፎሪ እኮ ነው ጋቻ ራስ አጡ ምንድነው ላገባኔ ሰርግ ይጣርቻለሁ እንዳለ ያን አሮጌ 55 ዓመት አገባሽው ለገንዘብ ብለሽ እኔን ጥለሽ አገባሽው እሱ አባትሽን አገባሽው ጀግና እመጣለሁ አልቀር እንደዚህ ነው እንደምትለኝ እና ምን እንድልሽ ፈልገሽ ነው እንደ ፍናን እህቴ የሰርግሽ ለትብዬ ምናምን ላለቅስ መስሎሽ ነው መጥቼ የሰርጋችሁ ዘፍንላችሁ ሁለቱም ተለዩ ከእናት ከአባታቸው የሚለውን ቀይሬ ያ አሮጌ ባልሽን እሳቸው ተለዩ ከልጅ ልጆቻቸው
እሷም አገባችሁ ፈልጋ ገንዘቡን ብዬ ማለት። ለማንኛውም ትዳራችሁና ሰርጋችሁን እንደ ክረምት ዝናብ መብረቅ ይውረድበት። አሽንጨጫራ አንተ ዞር በይ። እንኳን አንቺ ፍናንም አገብታለች ቅማላ። አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት እኔነት አጎጓሽኝ ከሰጠሽ ስጪኝ አመዳ ምንድነው የምሰጥ ምን ተሰጠ ምንድነው የምሰጥ ያ ምን ተሰጠ መጣው የት ነው የምትሄደው እንትን ነው ዘመዶች ጋር ዘመድ አዎ ለዳው እንግዲህ የት ነው ያሉት የት የነሱ ድሮ የነበሩት እንትን ነበሩ እኛ ጋር ነበሩና ከአከራዮቹ ጋር ሲጣሉ እሱን እኮ አይመለከተኝም አሁን ያሉበት ንገረኝ ነው እንትን ነው የት ሄዱ መሰለ ኤው አትሂዱ እያልኩ ነውና በቃ ሰውዬ ያሟል እንዴ እሱ ምን ይመለከተኛል አሁን የት ነው ሰፈሩ የት ነው አሁን እነሱ ያላቸው ሰፈር አዎ እንትን ነው ጥሩ ሰፈር ነው አሉ ጥሩ ሰፈር ምርጥ ነው አሉ እንዳውም ከዚህ ይሻላል አሉ እዛ ነው የሚሄደው እብድ ነው እንዴ ሰውዬ አሁን ያሉበት ሰፈር ንገረኝ የት ነው የሚሄደው ንገረኛ እነሱ ጋር ነው የሚሄደው እነሱ የት ነው ያሉት እንዴ ቤታቸው ተከራይ ምንድነው አንተ ሌባ ነው እንዴ ራሌልም ካንተ ጋር እንዴ ውረድልኛ ሰፈሩን ካልነገርከኝ ዝም ብዬ እነዳለሁ እንዴ